እንጨት አይደለም ስራ ነው። እንጨት ተራ እንጨት አይደለም በደል ነው። ተራ እንጨት ቅርጽ ያለው እንጨት አይደለም። ሌባው ሌብነቱ ነው። ወንበዴው ወንበዴነቱ ነው። የሚያስቀጣው ፍርዱ ነው። መቀጫውን ነው ተሸክሞ የሚወጣው። የተንገዳገደ ወንበዴው እንደዚህ ይሰቀላል። ኢየሱስ መጣ። አይራሩለት። ይሄ ለዛ ሌባ ሌብነቱ ነው። ለኢየሱስ ግን መከራው ሳይሆን ቅጣቱ ሳይሆን ውንብድናው ሳይሆን ኢየሱስ ወንበዴ ሆኖ ሳይሆን ኢየሱስ ሌባ ሆኖ ሳይሆን ኢየሱስ ጥፋተኛ ሆኖ ሳይሆን የኔን መስቀል ተሸክሞ ነው። ይህ መስቀል ጥፋት ነው። በምን በደሉ? ያ ሌባ በሌብነቱ፣ ያ ወንበዴ በወንበዴነቱ፣ ያ ገዳይ በገዳይነቱ። ኢየሱስ ይህን መስቀል የተሸከመው የኔን ግድያ ነው፣ የኔን ሌብነት ነው፣ የኔን ወንበዴነት ነው የተሸከመው። እንጨት አይደለም። ይሄ መስቀል የኢየሱስ ፍርዱ ቅጣቱ አይደለም። አይገባውም። ለኔ ነው የተቀጣው። ለኔ ነው መስቀል የተሸከመው። ለኔ ነው መስቀሉ የሚለው ይሄን መስቀል እንጂ መስቀሉ የሚለው እየሰበሰብክ የሰራውን መስቀል አይደለም። ይሄ መስቀል አይገባውም። ተሸክሞት አይደለም፣ ተሸክሞልህ ነው። ያንተ ቅጣት ነበር፣ ተቀጥቶልህ ነው። መሆን የነበረብህ አንተ ነው፣ ሆነልህ። መገደል የነበረብህ አንተ ነበርክ፣ ተገደለልህ። እኔ ደም ላብ የምታልበው አንተ ነበርክ፣ የደም ላብ አላበልህ። ይሄ ካልገባ ክርስትና ላንተ ዕቃቃ ነው። ደስ ሲል የምትወጣው፣ ደስ ሲል የምትገባበት፣ ደስ ሲል ቸርች የምትመጣበት፣ ደስ ሲል ቸርች እንጀራ ነዋ፣ ቢዝነስ ነዋ ብለህ የምትጠፋበት፣ ከፈለክ የምትውልበት ሃይማኖት ይሆንብሃል። ኢየሱስ ግን እንዲህ ነው ዋጋ የከፈለው።